ይሄ ሙቪ ኧረ በስመ አብ ምን ሙቪ ነው ይሄ? ሙቪ ሳይሆን መጽሐፍ ነው። በቃ እኔ መጽሐፍን በሙቪ መልክ ያነበብኩ ያህል ነው የተሰማኝ። ኤክስፔክት ያደረኩት ነገር አለ አሪፍ እንደሚሆን የሙቪ ግን ከኤክስፔክቴሽን በላይ በጣም ኢምፕረስ ያደረገኝ በዚህ ሌቭል የኛ ባለሙያዎች ሙቪ መስራት ይችላሉ ወይ ያስባለኝ። ማለት አንዳንድ ሰዎች ሙቪያችን እያሰደቡት ነው። እንደነዚህ አይነት ሙቪ መስራት የሚችሉ ሰዎችን ይሆናል አይደል እንዲጠፉ እንዲከስሙ እያደረጉ ነው። ግን ይሄ ሙቪ አንድ ምስክር ነው። መስራት ብቃት ችሎታ እንዳለን ስቶሪን በሚገባ ሳያሰልች ሳያዝግ በአሪፍ መንገድ መናገር እንደሚቻል ያሳየ ሙቪ ነው። ከሁሉም በላይ የዚህ ሙቪ አንደኛ የነበረው ስክሪፕቱ ነው። ይሄ ስክሪፕት ለጆሮዬ ካንጋሮፎም ነው እንዴ ካንጋሮፎም በቃ በዚህ ሌቭል ጆሮዬ ምቾት ተሰምቶት አያውቅም በሙቪ ማለት ነው። ኤቭሪ ነገሩ ታስቦበት ኤቭሪ ነገሩ ሪሰርች ተሰርቶበት አማርኛ አጣጣሉ ንግግሩ በዛ ጊዜ እንግዲህ በዚህ የዘሩቲም ጊዜ ሎኬ በዛ መሸቱን በዛ ሰዓት አድርጎ የተሰራ በዛ ሰዓት የነበረው ነገር ፊል እንድናገኘው ከለሪንግ አጠቃቀሙ ሲኒማቶግራፊው ኤቭሪ ሎኬሽን የነበራቸው አንግል መረጣው ኤቭሪ ነገሩ ኢምፕረስ የሚያደርግ በዛ ሰዓት በቃ ይሄ በዘሪቱ ጊዜ የነበረን ዶክመንተሪ ሪከርድ ተደርጎ ያየን ያህል ነው የተሰማኝ። አክተሮቹ የሰጣቸውን ስክሪፕት ለኛ ዴሊቨር ያደረጉበት መንገድ በቃ ኦሪጂናል ነው ያዘለው ማለት ይሄ አውተንቲክ የምንለው ነገር የለም። ናቹራል የሆነ ካሜራ ፊት የማይመስል አንዳንዱ ካሜራ ፊት ስለሚመስል ስግጥ ካሜራውን እያለ አክት ይሄ ናቹራል በቃ ማለት እኔ ፐርሰናሊ በጣም ረጅም ጊዜ ሆነኛል በዚህ ሌቭል ከተደመምኩ በሙቪ። አሪፍ ፊልሞች አሉ አዎ እናውቃለን። አሪፍ ፊልሞች ያየናቸው የተሰሩን ከዚህ በፊት ነበሩ። ይሄኛው አንድ ስቴፕ ከፍ ያለ የተሻገረ መስራት እንደምንችል ስቶሪን በሚገባ ሳንቆራረጥ ሳንሰባብር ሰውን ሳያዝግ ኢንተርቴይንመንትን እስከሆነ ድረስ ሙቪ መግለጫ ኢንተርቴይን ማድረጊያ መንገድ ስለሆነ ምንም ሳያሰላች መስራት እንደሚቻል ያሳየ ፐርሰናሊ 10 አውት ኦፍ 10 የሰጠሁት ብዙ ሳይቷል ብዬ የማስበው። ያላያችሁት ግን ግዴታ ማየት ያለባችሁ፣ ያያችሁት ደግሞ ብትደግሙት ወርዝ የሚያደርግ አሪፍ ኢንተርቴይንመንት ሙቪ ነው ቁራኛዬ።